አሁንም በዚህ በሁለተኛ ጴጥሮስ ምዕራፍ 3 ውስጥ ከቁጥር 8 እስከ 10 ያለውን ክፍል በምንመለከትበት ጊዜ የምናገኘው ሐሳብ አለ። ያም ሐሳብ ምንድነው? እግዚአብሔር ምን ያህል ታጋሽ አምላክ እንደሆነና የእግዚአብሔር የዘመን ቀመር አቆጣጠር የእግዚአብሔር የጊዜ አቆጣጠር ምን ያክል ከሰዎች ወይም እኛ ከምናስበው የተለየ መሆኑን ሐዋርያው ጴጥሮስ በመልእክቱ ያስቀመጠበት ክፍል ሆኖ እናገኛለን። በዚህ በቁጥር 8 ላይ ምን ይላል? የእግዚአብሔርን የዘመን አቆጣጠር ሲናገር በእግዚአብሔር ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ እያለ የሚናገርበትን ክፍል እናገኛለን። ስለዚህ የኛ የዘመን አቆጣጠርና የእግዚአብሔር የዘመን አቆጣጠር ምን ያክል በእጅጉ የተራራቀና የተለያየ መሆኑን ያሳየበት ክፍል ነው። ቁጥር 9 ላይ ደግሞ ስለ እግዚአብሔር ትዕግስት ያነሳል እና እነዚህ ዘባቾች እንደሚናገሩት የእግዚአብሔርን ትዕግስት እነሱ የቆጠሩት እግዚአብሔር የተስፋ ቃሉን እንደረሳ፣ እግዚአብሔር የተስፋ ቃሉን እንደተወ፣ እግዚአብሔር የተስፋ ቃሉን እንደማይፈጽም አድርገው ነበር ሰዎችን ሲያታልሉበት የነበረው። ጴጥሮስ ግን ይህንን የእግዚአብሔርን ትዕግስት እንዴት አድርጎ ነው የገለጠው የሚለውን ነገር ስንመለከት ይሄ የእግዚአብሔር ትዕግስት ሰዎች ሁሉ አመፀኞች፣ ኃጢአተኞች ወደ ንስሐ እስኪደርሱ የተሰጠ ዕድል እንጂ የታየበት የእግዚአብሔር ትዕግስት እንጂ እግዚአብሔር የተስፋ ቃሉን ለመፈጸም እግዚአብሔር የተስፋ ቃሉን ለማጽናት የዘገየ ሆኖ እንዳይደለ ነው ጴጥሮስ በመልእክቱ ውስጥ አበክሮ ሲናገር የምንመለከተው። ስለዚህ ጌታ የተስፋ ቃሉን ለመፈጸም ጌታ የተስፋ ቃሉን ለማጽናት ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለኛ ይታገሳል በሚል ጽኑ ቃል የእግዚአብሔርን ትዕግስት ለሰዎች ለኃጢአተኞች መዳን እንደሆነ አድርጎ ሲያቀርብ እንመለከታለን። ሁሉ ወደ ንስሐ እንዲደርሱ እድል የተሰጠበት እንደሆነ አድርጎ ገልጦ እናያለን። ሌላው ቁጥር 10 ላይ ያቀረበው ነገር ምንድነው ካልን የጌታ ቀን ድንገተኛ መሆኑን በሚያብራራ መልኩ ሲናገር እንመለከታለን። የጌታ ቀን በሰዎች ግምት፣ በሰዎች ስሌት